ምኞቶቻቸውን በየማህበራዊ ሚዲያዎቻቸው ላይ ሲገልጹላቸው ቆይተዋል። ወዲህ አፈርነህና ወደ አፈር ትመለሳለህ እንዲል መጽሐፍ ቅዱስ፣ ወዲያ ደግሞ እኛ የአላህ ነን ወደ እርሱም ተመላሾች ነን እንዲል ቅዱስ ቁርአን እንዲህ በብዙ ክብርና በብዙ ፍቅር በልዩነት የተወደዱት ሲወደዱ የኖሩ የከረሙት የቀድሞው የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ከዚህ ዓለም በሞት የመለየታቸው ዜና በእጅጉ የብዙዎችን ልብ የሰበረ ጉዳይ ሆኗል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። በዛሬው መሰናዷችን ከቀናት በፊት በጠና መታመማቸው ተነግሮ ዛሬ ደግሞ ህልፈታቸው ስለተሰማላቸው ሐጂ ዑመር ኢድሪስ አንዳንድ ጉዳዮች ልነግራቸው ነው። እጅግ በጣም ብዙ የተለያዩ በተለይ ደግሞ የእስልምና እምነት ተከታይ ያልሆኑ ግለሰቦች ሁሉ የልባቸውን ሐዘን እየገለጹላቸው ይገኛሉ። እስከ መሰናዷችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ስሙልን። አብራችሁም ስለምትቆዩን እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ወደድን። ክበሩልን። ከቀናት በፊት በጠና መታመማቸውና ሆስፒታል መግባታቸው የተነገረላቸው የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ከዚህ ዓለም በሞት የመለየታቸው ዜና ከመሰማቱ ከደቂቃዎች በኋላ ህዝቡ ሁሉ እጅጉን በሚያስደንቅ መልኩ በህልፈታቸው የተሰማውን ሐዘን በየማህበራዊ ሚዲያው ይገልጽ ይዟል። ገሚሱ ከህልፈታቸው ጋር ተያይዞም በግጥም እንዲህ እያለ ሐሳቡን እየገለጸ ይገኛል። ሞት ይሉት ባላንጣ፣ ሞት ይሉት አብሻቂ፣ ደግሞ እየመረጠ ሰው እየለየ አድብቶ ነጣቂ እያሉ በህልፈታቸው የተሰማቸውን ሐዘን በስነ ግጥም የጠቀሱ ብዙ ናቸው። በሀገራችን የእስልምና እምነት ተከታዮች ዘንድ ታላቅ አባትና ታላቅ መሪ የሆኑት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ሞታቸው እጅጉን አስደንጋጭ ሆኗል። ሐጂ በብዙ ቦታ ብዙ አይታዩም። በታዩባቸው በተገኙባቸው ቦታዎች ሁሉ ግን ከልብ ስር ተከትበው የሚቀሩ ንግግሮቻቸውና ትምህርቶቻቸው መቼም የሚረሱ አይደሉም። አንድ ወቅት ላይ ቃለ መጠይቅ ላይ ሰው ጤነኛ የሚባለው ከላይ ፈጣሪን ሲፈራ፣ ከጎን ሰውን ሲያፍር፣ ከውስጥ ደግሞ ህሊናውን ሲያዳምጥ ነው ሲሉ የተናገሩት ነገር አጃይብ አሰኝቶ ነበርም። ሐጂ የተወለዱት በቀድሞ አጠራር በወሎ ክፍለ ሀገር ለጋምቦ ወረዳ ገነቴ በምትባል መንደር ግንቦት 21 ቀን 1929 ዓመተ ምህረት ላይ ነበረ። ገና በለጋነት እድሜያቸው የእውቀት ፍቅር በልባቸው ሰርጾ ኑሮ ገበሬ አባታቸውን አስፈቅደው ከእስልምና እውቀትን ለመቋደስ የህይወት መንገድ መጀመራቸውን በህይወት ሳሉ በሰጧቸው ቃለ ምልልሶች ልናውቅ ችለናል። ሐጂ ዑመር ከ50 ዓመታት በፊት ወደ አዲስ አበባ የተጓዙት ኡስታዛቸውን ወይም መምህራቸውን በመፈለግ ነበር። እዚያ የተጓዙት በደርግ ዘመን የእስልምና ጉዳዮች ሊቀመንበር ከነበሩት በሐጂ ሙሐመድ ሳኒ ሀቢብ ዘንድ ጀምረውት የነበረውን ትምህርት ለመቀጠል እንጂ በከተማዋ ለመኖር አስበው አቅደው አልነበረም። እሳቸው መምህራቸውን የፈለጉትን ያህል ደሴ ከተማ ውስጥ ያስተምሯቸው የነበሩ ተማሪዎች ደግሞ እርሳቸውን ፍለጋ ተከትሏቸው መጥተው እንደነበር ይነገራል። ሆኖም ግን ለዓመታት የሰበሰቡት እውቀት ሌሎችን ለማስተማር ከበቂ በላይ መሆኑን ሐጂ ሳኒ ስለተረዱ በአንዋር መስጂድና በመስጂድ ኑር እንዲያስተምሩ መደቧቸው። ሐጂ ዑመር ግማሽ ቀኑን ለራሳቸው እውቀትን ሲሰበስቡ፣ ቀሪውን የቀን እኩሌታና ምሽት ላይ ደግሞ በማስተማር እያሳልፉ ጀመር። ሙፍቲ ሐጂ ዑመር ኢድሪስ ከማስተማር ባሻገር ከ50 በላይ ሃይማኖታዊ መጽሐፍትንም ጽፈዋል። ወዲያ ደግሞ ቁጥሩ ወደ 80 ይጠጋል የሚሉም አሉ። ቅዱስ ቁርአንንም ተርጉመዋል። የቁርአን ትርጉም ስራቸውንም እንዲሁ በሲዲ አሰራጭተዋል። ከ50 ዓመታት በላይ በዘለቀ የአዲስ አበባ ቆይታቸው ታዲያ ቅዱስ ቁርአንን ከ300 ጊዜ በላይ በትርጉም አስተምረዋል። ከጻፏቸው መጽሐፍትም የህትመት ብርሃንን ያገኘው አንድ ብቻ እንደሆነ ይነገራል። በኢትዮጵያ የተለያዩ አካባቢዎች የተፈጠሩ ሃይማኖታዊ አለመግባባቶችን፣ እውቀት አጠር ግጭቶችን በመፍታት ስማቸውን በደማቁ ቀለም በትውልዱ መካከል ያጻፉ ሰው ናቸው። በደርግ ዘመን የኢትዮጵያ እስልምና ጉዳዮችን ከመሰረቱት ሰዎች መካከል አንደኛው እንደነበሩም ይነገራል። በ1967 ዓ.ም የምክር ቤቱ አባልና የዑለማው ሊቀመንበር
እንደነበሩም ይታወቃል። የክቡር ዶክተር ቀዳሚ ሙፍቲ ሀጂ ዑመር ኢድሪስ በሕይወት ዘመናቸው ስለ ሀገራቸውና ስለ ሕዝባቸው አዝነው የተናገሩት ልብ የሚሰብር ቃል ዛሬም ድረስ በሁላችንም ልቦና ውስጥ ይመላለሳል። አንድ ወቅት ላይ እንዲህ አሉ። እኔ ሌሊት እንቅልፍ የለኝም። አሁን ኢትዮጵያ ያለችበት ሁኔታ ያሳስበኛል። እኔ አሁን 86 ዓመት ሊሞላኝ ነው። ሌሊት እንቅልፍ የለኝም። ለ2